ፍለጋ በጨለማ ወጣ። ወጥቶ ወርዶ ተንከራቶ በብዙ ድካም ያንን በግ አገኘው። ባገኘው ጊዜ አነሳና በትከሻው ተሸከመው፣ ወደ ቤቱም ይዞት መጣ። ጎረቤቶቹንና ወዳጆቹን ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ አላቸው ይላል። ሰው ሆነ በኃጢአት ምክንያት እንጠፋለን። አንዳንዴ ደግሞ ኃጢአታችን በጣም ሲበዛ ከሰውነት ክብርም ወርደን እንደ እንስሳት የምንሆንበት ጊዜ አለ። ሰው ክቡር ሆኖ ሳለ አያውቅም እንዳለ ነቢየ እግዚአብሔር ላይ ሰው እንደሚጠፋ እንስሳ ይሆናል። በግ ሲጠፋ ቢመሽብኝስ ብሎ ሰዓት እያየ የሚጠፋ በግ አለ። ተኩላ ቢበላኝ ገደል ብገባ ይላል። የመጀመሪያው እኛ ክርስቲያኖች ከቤተ ክርስቲያን የምንጠፋው ልክ እንደ በግ ሳናውቅ ምን እያረግን እየበላን እየጠጣን ነዋ። አንድ ስራ ስንሰራ ሌላ ስራ፣ አንድ ንግድ ስንነግድ ሌላ ንግድ፣ አንድ ትምህርት ስንማር ሌላ ትምህርት፣ ቀስ እያለን እኮ ነው ከቤተ ክርስቲያን የምንጠፋው። ምነው ጠፋህ? ምነው አታስቀድስም? ምነው ቤተ ክርስቲያን አትመጣም ሲባል ውይ እንደ ድሮ እኮ አይደለም ኑሮ፣ እኔ እኮ አሁን ቢዚ ነኝ ይላል። ይሄ በግ አሁን ቢዚ ነበር አልነበረ? ነበር። ይህን ሳር እያገላበጥ አይደለም። መብላቱ እኮ ጥሩ ነው፣ አትብላ አልተባለ። እግዚአብሔር አትስሩ፣ አትነግዱ፣ አትማሩ አይልም። ግን ከበረቷ ከቤተ ክርስቲያን እንድንጠፋ አይፈልግም። አሁን እንደውም እግዚአብሔር በጣም የተቸገረው ቤተ ክርስቲያን በማይመጡ ሰዎች ሳይሆን ቤተ ክርስቲያን ውስጥ ሆነን በጠፋኑ ሰዎች እንዳይፈልገን አለን። እንዳያጠምቀን ማተብ አስረናል። ሃይማኖት ሲባል ኦርቶዶክስ ተዋሕዶ እንላለን። ግን ቤት ውስጥ ሆነን ጠፍተን አለህም እንዳልል እንዲህ ይደረጋል፣ የለህም እንዳልል ይመሻል ይነጋል ብለዋል ባለመሪው። እግዚአብሔር እኮ ጨነቀው። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ከአፌ ልተፋህ ይላል። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል አይ እኔ አሁን ሱሰኛ ነኝ፣ ዘማዊ ነኝ፣ ቆሽሻለሁ፣ አንዳንድ የማስተካክለው ነገር አለ ይላል። የሚያስተካክለን ማን ነው? እሱ ደግሞ የፈለገ ብንቆሽሽ አይጸየፍም። ባሕረ ምሕረት ነው። የእኛ ኃጢአት የደም ጠብታ ነው። የእሱ ግን ምሕረት የባህር ያህል የውቅያኖስ ያህል ስሮ ራሱን በዶሮ በንስር በወፍ እየመሰለ ይናገራል። ዶሮ ጫጭቶቿን ከቅፎቿ በታች እንደምትሰበስብ እኔ ልሰበስባችሁ ወደድሁ ይላል። ራሱን በዶሮ እኛን በጫጩት መስሎ እግዚአብሔር። እስቲ ልጠይቃችሁ ምዕመናን፣ ዶሮ ለጫጩት እናት ናት አያት ናት? እናት ናት አያት ናት? አያት። እናቷ ማን ነው? እንቁላል እንዳትሉ አደራችሁ። እሷ እንቁላል ትጥላለች። ከእንቁላሉ ምን ይገኛል? እግዚአብሔር እንደ እንቁላል መሬትን ፈጠረ። ከመሬት ከአፈር ደግሞ ማንም ፈጠረ? ሰውን ፈጠረ። እናትም አባትም አያታችንም እሱ ነው ያሉት ሊቁ ይህንን ነው። አንድ እረኛ 100 በጎች ነበሩት ይላል። ይህ እረኛ እነዚያን በጎች አሰማርቶ ቀኑን ሙሉ ሲጠብቅ ከዋለ በኋላ በማታ ወደ ቤቱ ገብቶ ለማረፍ እነዚያን በጎች እያነዳ ወደ ቤት ሲመለስ ከ100 በጎቹ መካከል አንድ በግ እንደጠፋበት አስተዋለ። ከ100 በግ አንድ ሲጎድል ስንት ይቀረዋል? አቤት! ይህ እረኛ 99 በጎች እዚያው ቤት ውስጥ ትቶ አንዱን በግ ፍለጋ በጨለማ ወጣ። ወጥቶ ወርዶ ተንከራቶ በብዙ ድካም ያንን በግ አገኘው። ባገኘው ጊዜ አነሳና በትከሻው ተሸከመው፣ ወደ ቤቱም ይዞት መጣ። ጎረቤቶቹንና ወዳጆቹን ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ አላቸው ይላል። ይህ የመጀመሪያው ምሳሌ ነው። ክርስቶስ ሁለተኛ ምሳሌም ተናገረ። ለአንዲት ሴት ደግሞ 10 ድሪም ነበራት ይላል። ድሪም ማለት ሳንቲም ነው። በመካከለኛው ምስራቅ ድርሃም ወይም ድሪም የሚባለው የሚገበያዩበት ገንዘብ ነው እና ያንን ሳንቲም እንግዲህ ያ ዘመን ደግሞ በጣም ኑሮ የተወደደበት ዘመን ነበርና 10 ሳንቲሞች የነበራት አንዲት ሴት ከ10 ሳንቲሞች መካከል 1 ሳንቲም ጠፋባት። እሷም እንደ ባለበጉ አንድ ነው ብላ ሳትንቅ በመጀመሪያ ቤቷን ጠረገች፣ ከዚያም ቆሻሻውን ሰበሰበች። ያንን ሳንቲም እዚያው ቤት ውስጥ ከቆሻሻው መካከል ፈልጋ አወጣችው። እሷም እንደ ባለበጉ የጠፋውን ሳንቲሜን እኮ አገኘሁት ብላ ለወዳጆቿ ተናገረ ይችላል። ስንተኛ ምሳሌ? ክርስቶስ ሶስተኛ ምሳሌ ተናገረ። የመጨረሻ ለአንድ ባለጸጋ ሰው ደግሞ 2 ልጆች ነበሩት አለ። ይህ ባለጸጋ በጣም ብዙ የእርሻ መሬት ያለው፣ በጣም ብዙ ሎሌዎች ያሉት፣ ብዙ ከብቶች ያሉት ባለሀብት ነው። የወለዳቸው ልጆች ግን 2 ብቻ ነበሩ። ወንድ ልጆች ነው የወለደው፣ ታላቅና ታናሽ። እና የዚህን ባለጸጋ ሀብቱን የሚወርሱት ልጆቹ ናቸው። መቼ ነው የሚወርሱት? አባታቸው ምን ሲሆን ነው? ሲሞት ነው። ይገርማችኋል። ትንሹ ልጅ ግን አባቱ እስኪሞትም መጠበቅ አቃተው። ቢያይ አባቱ አልሞት አለው። ስለዚህ መጣና አባቴ ወይ የሚደርሰኝን ገንዘብ አሁኑኑ ስጠኝ አለው ይላል።
አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ ምን እየተመኘ ነው ማለት? ሞቱን እየተመኘ ነው። የሚደርሰኝን ገንዘብ አሁኑኑ ስጠኝና ልሂድ አለ። አባት አላስገደደው፣ የሚደርሰውን ከፈለና ሰጠው። ይህ ልጅ አባቱ እስኪሞት ቢጠብቅ የአባቱን ሀብት ከወንድሙ ጋር ለሁለት ይካፈል ነበር። አሁን ግን አባት በሕይወት ስላለ 1/3ኛውን ብቻ ሰጠው። ይህ ልጅ የአባቱን ገንዘብ ይዞ ወደ ሩቅ ሀገር ሄደ ይላል። ልክ ሲሰጠው ሄደ። እግዚአብሔር አንዳንዴ የማይሰጠን ሲሰጠን እንደማንመጣ ስለሚያውቅ ነው። የአባቱን ገንዘብ ይዞ ወደ ሩቅ ሀገር ሄደ። የአባቱ ፍቅር እንኳን የለውም። እንደው አባቴ እስኪያረጅ እስኪሞት እንኳን ድረስ እዚሁ ቅርብ ሆኜ እየሰራው እየጠየቅኩት ሊየው እንኳን አላለ። ገንዘቡን ይዞ ሩቅ ሀገር ሄደ። የሄደበት ሀገር በአጭር ጊዜ ገንዘቡን በትኖ ጨረሰ። ገንዘብ ለማግኘት ነው እንጂ ለማጥፋት ሲሆን በጣም ቀላል ነው። በተለይ ያለፋበት ገንዘብ ከሆነ በጣም በአጭር ጊዜ ታጠፈዋለህ እና ካገኘው ጋር በልቶ ካገኘው ጋር ጠጥቶ ገንዘቡን ጨረሰ። ገንዘቡ አለቀ። ገንዘቡ ሲያልቅ ደግሞ ጓደኞቹም አለቁ። ያው ገንዘብ ሲኖረን እና ሳይኖረን የጓደኞቻችን ቁጥር እኩል ነው አይደለም። የሚያሳዝነው ልክ ይሄ ልጅ ገንዘቡን ሲጨርስ ወይ ቤት አልሰራም ወይ ንብረት አላፈራም። በዚያች ሀገር ግን ታይቶም ተሰምቶም በማያውቅ ረሃብ ተነሳ። ድርቅ ሆነ። የሚበላው አጣ፣ የሚተኛበት ቤት አጣ። ስለዚህ ወደ አንድ ሰው ቤት ተጠግቶ ለመኖር ጠየቀ ይላል። ያስጠጋው ሰው ሌሊት እኔ ቤት ታድራለህ፣ ቀን ቀን ግን አሳማዎች አሉኝ እነሱን ትጠብቃለህ። ይህ ልጅ ከሞቀ ከደመቀ ቤት ወጥቶ የምን ጠባቂ ሆነ? ምዕመናን የአሳማ አሳማ ህሱም ማለት በግዕዝ አስቀያሚ ነው። የመጨረሻ ቆሻሻ እንስሳ ቢኖር አሳማ ነው። በጣም በዚያው በበላበት የሚጸዳዳ የመጨረሻ የቆሸሸ እንስሳ እና እዚያ በረት ውስጥ ይሄ ልጅ አሳማ እየጠበቀ ይውል ነበር። ግን ከሽታው በላይ በጣም ያስቸገረው ረሃብ ነበረ። በጣም ይርበው ነበር እና ከመራቡ የተነሳ አሳማዎቹ ከሚበሉት ምግብ ሊበላ የማይ ነበር ይላል። በአሳማዎቹ እስከ መቅናት ደረሰ። ይህ ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሰን። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸዋል? እኔ እዚህ በረሃብ ልሞት ነው። ግን በአባቴ ቤት በዚች ቅጽበት በልተው ጠግበው ለውሻ የሚሰጡ በልተው ጠግበው የሚደፉ ስንት አገልጋዮች አሉ። አሁኑኑ ተነስቼ ወደ አባቴ እሄዳለሁ። አባቴን እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊት ልጅህ ተብዬ ልጠራ አይገባኝም። ግን ከቤትህ አገልጋዮች እንደ አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ። አባቱም ገና ከሩቅ ሳለ አየውና አዘነለት። ወደ እርሱ ሮጠና አቀፈና ሳመው። ልጁም አባቴ ሆይ ልጅ ልባል አይገባኝም አለ። አባት ግን ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣ የሰጠውን ፍሪዳ አምጡና እረዱለት፣ እንብላ ደስ ይበለን። ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ ይላቸውም ጀመር ይላል። አሁን እኛ ለዓመት በዓል ቤታችን በግ እንገዛና እናስራለን። ዓመት በዓሉ እስኪደርስ ለ7 ቀንም ለ5 ቀንም ያ በግ ቤት ውስጥ ሲቆይ በጣም በጉን እንንከባከበዋለን አይደል? ሳር እናበላዋለን፣ ውሃ እናጠጣዋለን። ለምን ነው የምንንከባከበው? እንደው እንክብካቤውን አይቶ እኮ እንደው ምን አይነት የተባረኩ ሰዎች ናቸው ሊል ይችላል። ይሄ በግ የምንንከባከበው ግን ምን ልንለው ነው? እንዳይከሳ ነው። የእረኛ ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ነፍሱን ስለ በጎቹ አሳልፎ እስከ መስጠት ድረስ። ልብ አድርጉ ምዕመናን። ይህ እረኛ 100 በጎች ነበሩት ይላል። 100 በግ የተባሉት ሰውና መላእክት ናቸው። አንድ በግ ጠፋበት የተባለው ደቂቀ አዳም ነው። 99ኙን በጎች ትቶ አንዱን በግ ፍለጋ ወጣ የተባለው 99ኙን ነገደ መላእክት ትቶ ማለት ባሕርየ መላእክትን ልዋሃድ ሳይል ባሕርየ ሰብን መርጦ ማለት ነው። የአብርሃምን ዘር ይዟል እንጂ መላእክትን አይደለም እንዳለ ሰውን ብሎ አንዱን በግ ፍለጋ ከሰማይ ወደ ምድር ወረደ። እስኪያገኘን ድረስ ፈለገን። ባገኘን ጊዜ በትከሻው ምን አለን?
ተሸከመን የተባለው የሁላችንን ኃጢአት ክርስቶስ በመስቀል ላይ ተሸክሟል። የመጀመሪያው ምዕመናን የጠፋው በግ ነው። ሁለተኛ የጠፋው ሳንቲም ነው። ሶስተኛ የጠፋው ሰው ነው። እኛ ክርስቲያኖች ሰው ሆነ በኃጢአት ምክንያት እንጠፋለን። አንዳንዴ ደግሞ ኃጢአታችን በጣም ሲበዛ ከሰውነት ክብርም ወርደን እንደ እንስሳት የምንሆንበት ጊዜ አለ። ሰው ክቡር ሆኖ ሳለ አያውቅም እንዳለ ነቢየ እግዚአብሔር ላይ ሰው እንደሚጠፋ እንስሳ ይሆናል። እንስሳዊ ባህሪ፣ አውሬያዊ ባህሪ ያድርበታል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስንት ምሳሌዎች አየን ምዕመናን። መጀመሪያ የጠፋው ምንድን ነው? ሁለተኛው፣ ሶስተኛው። ሰው ሆኖ በኃጢአት ምክንያት ይጠፋል። ሰው ሆነን ስንጠፋ ማን ይፈልገናል? እግዚአብሔር ይፈልገናል። ከሰውነት ክብርም ወርደን እንደ እንስሳ ብንኖርም ማን ይፈልገናል? አንዳንዴ ደግሞ ሰው ከእንስሳ ማንሶ ዕቃ የሚሆንበት ጊዜ አለ። ሰው እኮ ከእንስሳትም ያንሳል። አሁን እንስሳት አንበሳን አይበላም፣ ነብርን አይበላም። ሰው ግን ሰው ይበላል አይበላም? እያየን ነው። ሰው ከእንስሳ በላይ ይሆናል። ከአራዊት የሚያንስበት ጊዜ አለ። ሶስቱንም ሆነ የምንጠፋ ማን ይፈልገናል? እረኝነቱም የተለየ ነው። እረኛ በግ ከጠበቀ ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። ሕዝቤን የሚጠብቅ አንቀላፋ። እረኛ በግ ጠብቆ መጨረሻ ላይ ያንን በግ ወይ ራሱ አርዶ ይበላዋል፣ አለዚያ አርደው ለሚበሉ ሰዎች ይሸጠዋል። እግዚአብሔር እረኛችን ነው። አርዶ ይበላናል፣ ገፎ ይለብሰናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ተሸጧል።